የእግዚአብሔር ምርጦች ሆናችሁ ይህን ታላቅ የምስራች እንነግራችኋለን። ስለ ተወደደው ስለ ናዝሬቱ ስለ ጌታችን ስለ ኢየሱስ ክርስቶስ እንነግራችኋለን። መጽሐፍ ሲናገር እንደዚህ ይላል፣ መዳን በሌላ በማንም የለም፣ እንድንድንበት ዘንድ ከሰማይ በታች የተሰጠን አንድ ስም ኢየሱስ ክርስቶስ እንደሆነ ይናገራል። ወዳጆቼ ልንገራችሁ፣ በኢየሱስ ክርስቶስ ብታምኑ የዘላለምን ሕይወት የዘላለምን እረፍት የዘላለምን ደስታ ታገኙበታላችሁ። በዚህ ዓለም ላይ ስትኖሩ በእውነት የመኖራችሁ ሚስጥር የሆነ የመቆማችሁ ሚስጥር የሆነው ኢየሱስ ክርስቶስ ብቻ ነው። እውነት ልንገራችሁ፣ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት ከዚህ የሚበልጥ ፍቅር የለም ይላል። ነፍሱን ስለ ወዳጆቹ አሳልፎ ከመስጠት ከዚህ የሚበልጥ ፍቅር የለም ይላል። ወዳጆቹ እነማን መሰሏችሁ? እናንተ ናችሁ። ወዳጆቹ እናንተ ናችሁ። ስለ እናንተ ሲል ነው ነፍሱን በቀራንዮ መስቀል ላይ አሳልፎ የሰጠው፣ ራሱን ያዋረደው፣ ራሱ ዝቅ ያደረገው አምላክ ሆኖ ሳለ ራሱን አዋርዶ በበረት ተወልዶ በቀራንዮ መስቀል ላይ ራሱን አሳልፎ ሰጠ። ወገኔ ልንገርህ፣ ስለ አንተ ሲል ነው የሞተልህ። ወገኔ ልንገርህ፣ ስለ አንተ ሲል ነው የተገረፈልህ። ወገኔ ልንገርህ፣ ስለ አንተ ሲል ነው የሞተልህ። ያለ ኃጢአቱ ኃጢአተኛ የተባለ ያለ በደሉ በደለኛ የተባለ ያንተን ኃጢአት ሊሸፍን ሲል ያንተን ኃጢአት ሊወስድ ሲል እሱ ኃጢአት ሆነ። ስለናንተ ኃጢአተኛ ተባለ። እውነት እላችኋለሁ ወገኖቼ፣ እውነት መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሰው ሁሉ በኃጢአትና በበደሉ ሙታን ነበር ይላል። ሙታን የነበርከውን ሕይወት ሊሰጥህ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ራሱን አሳልፎ ሰጠ። ወገኔ የሞትክ ነበር፣ የተጣልክ ነበር፣ የተነሳ ነበር፣ ከእግዚአብሔር ጋር የተጣላችሁ ነበራችሁ። ነገር ግን እግዚአብሔር በልጁ በኩል ከእሱ ጋር አስታረቀ። ወገኔ ልንገርህ፣ ማነው ራሱን አሳልፎ የሚሰጥህ? ማነው ራሱ በቀራንዮ መስቀል ላይ የሚሰቅል? እርሱ እርግማን ሆነልህ። ምክንያቱም መጽሐፍ ሲናገር እንደዚህ ይላል፣ በመስቀል ላይ የሚሰቀል የተረገመ ነው ይላል። ወገኔ ስላንተ ሲል እርግማን ሆነ፣ ስላንተ ሲል ኃጢአተኛ ሆነ። እርሱ ጻድቅ ነበረ፣ እሱ በደል የለበትም፣ እሱ ኩነኔ የለበትም። ግን ስለናንተ ሲል ስላንተ ሲል ስላንተ ሲል ዓለምን ለማዳን ሲል በልጁ በኩል እግዚአብሔር እሱን ልኮ እኛን አዳነን። ወገኔ መጽሐፍ ሲናገር እንደዚህ ይላል፣ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲህ ወዷል። ዓለም በአንተ ላይ የምትኖርባት ምድር አይደለችም። ዓለም አንተ ነህ ወገኔ፣ አንተን ለማዳን ሲል ነው። እውነት በዓለም ሳላችሁ መከራ አለባችሁ። ይህን መከራ የምታልፉት ግን በእሱ ስታምኑ ብቻ ነው። ኢየሱስ ክርስቶስ እውነት እላችኋለሁ ሰላምን ይሰጣል፣ እረፍትን ይሰጣል። መጽሐፍ ሲናገር እንደዚህ ይላል፣ እኔ ሕይወት መንገድ ከእኔ በቀር ወደ አብ የሚመጣ ማንም የለም አለ። እውነት እላችኋለሁ ኢየሱስ ክርስቶስ እውነት ከሆነ አሁን እየሄድክበት ያለው እየተራመድክበት ያለው መንገድ እሱ ውሸት ነውና እውነት ሆነው ኢየሱስ ክርስቶስ ነው። እኔ መንገድ ነኝ አለ። ሌላው ሟች ነው፣ ሌላው ገዳይ ነው፣ ሌላው የሚያጠፋ ነው። ወገኔ መንገድን የሚያሳይ ኢየሱስ ክርስቶስ ነው። አቅጣጫን የሚያሳይ ኢየሱስ ክርስቶስ ነው። እኔ ሕይወት ነኝ አለ። ሌላው ስትል ሟች ነው፣ ሟች ነው። ወገኔ ኢየሱስ ክርስቶስ በእውነት ሕይወትን እሰጣችኋለሁ፣ ሰላምን እሰጣችኋለሁ፣ እረፍትን እሰጣችኋለሁ፣ ኑ ወደ እኔ አለ። እኔ እሄዳለሁ ግን አጽናኙ መንፈሴን እልክላችኋለሁ። ዛሬ በእውነት እሱ እናንተ ጋር ስላለ ስለ እሱ እውነት እላችኋለሁ እሱ እናንተ ጋር ስለመጣ ማነው ስታስቡት? እውነት እላችኋለሁ እናንተ ያሉትን ነገር እሱ እርቃኑን ይላል። እርቃኑን በመስቀል የተሰቀለላችሁ ምንም ማድረጋችሁ ያለሳለ ያለበሰው ስለ እናንተ የእናንተ ገንዘብ ወሰደላችሁ። ወገኔ ስማ፣ ጆሮን አትያዝ ወንድሜ፣ ኢየሱስ ይወድሃል። በእውነት ልንገርህ፣ መዳን በሌላ በማንም የለም። በምትድንበት እውነተኛ መንገዱ ኢየሱስ ክርስቶስ ብቻ ነው።
እሱ ስለእናንተ አላፈረም፣ ሲሰቀል አላፈረም፣ እርቃኑን ሲሞት አላፈረም። እናንተንም ታውሩበታላችሁ። ይሄ ጌታ እኮ ነው ያዳነህ፣ ይሄ ጌታ እኮ ነው የሞተልህ፣ ይሄ ጌታ እኮ ነው ነፍሱ አሳልፎ የሰጠህ። አትፈሩበት ወገኔ፣ ኢየሱስ አይፈበርበትም፣ አይሰበስበትም። ለመጥፋት ስላንተ ነው የሞተልህ። አንተ ነበርክ ኃጢአተኛ፣ አንተ ነበርክ በደለኛ፣ አንተ ነበርክ የጣት እርሱ ግን ያንተ ኩነኔ ወሰደልህ። ኢየሱስ ክርስቶስ ከኃጢአት ሁሉ የሚያነጻ ሰው ነው። ኃጢአታችንን በደላችንን በደሙ ይቅር ሊለን መጥቶልናል። ወገኖቼ ሁለት አንድ ነገር ልንገራችሁ። በመጽሐፍ ቅዱስ ላይ ኃጢአተኛ ሴት የነበረች ዝሙት የምትሰራ ሰው ሁሉ የተጸየፋት ሰዎች የማይጠቋት አንዲት ሴት ነበረች። ግን ኢየሱስ ክርስቶስ ወደ እሷ ቀረበና አወራት፣ አናገራት። ማንም አይጠጋትም ነበር። ወገኖቼ ስሙ፣ ማንም የማይጠጋት ሰው ሁሉ የተዋት ሰው ሁሉ የእሳት ነበረች። ግን ኢየሱስ ክርስቶስ ወደ እሷ መጣና አወራት። እነዛ ኃጢአተኞች፣ እነዛ ፈሪሳውያን መምህር ነን የሚሉ እናውቃለን የሚሉ ጥበብ አለን የሚሉ እውቀት አለን የሚሉ ግን ኢየሱስ ክርስቶስ ከመጡና ስለምን ከኃጢአተኛ ሴት ጋር ታወራለህ? ስለምን ከዚህ ሴት ጋር ትነጋገራለህ አሉት። ኢየሱስ ግን አንድ ነገር መለሰላቸው። እውነት አንተ ጌታ አንድ ነገር መለሰላቸው። እውነት ልንገራችሁ፣ እኔ መድኃኒት የሚያስፈልገው የታመመ ሰው ነው ወይስ ደግሞ ለጤነኛ ሰው ነው አለ። እስኪ ልጠይቃችሁ፣ እውነት እላችኋለሁ መድኃኒት የሚያስፈልገው ለታመመ ነው ወይስ ደግሞ ለጤነኛ ሰው ነው? እውነት ኢየሱስ ክርስቶስ እንደዚህ ነው መለሰላቸው። እኔ የመጣሁት ለኃጢአተኞች እንጂ ለጻድቃን አይደለም አለ። እኔ የመጣሁት በኃጢአት ውስጥ ላሉት ለእነሱ ነው እንጂ እውነት እላችኋለሁ በጽድቅ ውስጥ ላሉት አይደለም አለ። ወገኔ ስላንተ መጥቶልሃል፣ ልታረግልህ መጥቶልሃል። እውነተኛው በጉ ክርስቶስ ኢየሱስ መጥቶ ከኃጢአት ሊያነሳ ከበደል ሊያነጻ መጥቶልሃል። ኢየሱስ ይወድሃል፣ ኢየሱስ ያፈቅርሃል። ምክንያቱም ስላንተ ስል ነፍሱን አሳልፎ ሰጥቷልና፣ ስላንቺ ስል ነፍሱን አሳልፎ ሰጥቷልና። አትፍሩ። እውነት ሰው ይለኛል አትበሉ፣ ጎረቤት ይለኛል አትበሉ፣ ሕዝብ ይለኛል አትበሉ፣ ጓደኛ ይለኛል አትበሉ። እውነት እላችኋለሁ ስለ እናንተ ኃጢአት፣ ስለ እናንተ ንስሐ ለመግባት ጓደኞቻችሁ አይጠየቁላችሁ፣ ጎረቤቶቻችሁ አይጠየቁላችሁ። ምክንያቱም አዳም ያጠፋው ኃጢአት ያጠፋው ነገር ሔዋንን ቢከስም ከፍርድ ግን አይቻልም። ሔዋን ያጠፋችው ኃጢአት የሰራችው ስራ በሔዋን በሰይጣን ብታሳብር ግን ከፍርድ አዳነችም። በተለይነት ከፍርድ አታመልጥም። ጓደኛ ከፍርድ አያስመልጥም፣ ጎረቤት ከፍርድ አያስመልጥም። ሁለተኛው መድኃኒት የዓለም ሁሉ ንጉሥ የዓለም ሁሉ ቤዛ በልጁ በኩል የዋጀን ኢየሱስ ክርስቶስ ብቻ ነው። ከኃጢአታችን ሊያድነን ሊያነጻን የሚችለው እውነተኛው ቃል ኢየሱስ ክርስቶስ ብቻ ነው። ከኃጢአት የሚያነጻ እርሱ ነው። ነፍሱን ስለ ወዳጆቹ አሳልፎ የሰጠው እውነት ኢየሱስ ይወዳችኋል። ኑ ወደ ኢየሱስ ክርስቶስ ራሳችሁን አሳልፋችሁ ስጡ። ለዚህ ጌታ ራሳችሁን አስገዙለት። እውነት ኃጢአታችሁን ብትናዘዙ ዛሬ በሰማይ በእውነት ትልቅ ነገር ይሆንላችኋል። ከፍርድ ትድናላችሁ። በእውነት ኃጢአታችሁን በእሱ በኩል ኃጢአተኛ ነኝ፣ በደለኛ ነኝ፣ አዎ ወደ አንተ እመጣለሁ፣ ወደ አንተ እቀርባለሁ፣ ራሴን አስገዛለሁ፣ ልጅህ አድርገህ በደምህ እጠበኝ ብትሉት ዛሬም የክርስቶስ ደም ትኩስ ነው። ምክንያቱም ከኃጢአታችን ያነጻችኋል። ኢየሱስ ክርስቶስ ይመጣል። ኢየሱስ ክርስቶስ ይመጣል። ሊወስደን በክብር ይመጣል። ከመላእክቶች ጋር ታጅቦ ይመጣል። ኢየሱስ ክርስቶስ ያድናል። አሜን።